ይህንን ውድድር በመደገፍ ኦርቢት ኤሌክትሮኒክስ፣ ጎፈሬ፣ ኤምፔሳ፣ አባይ ቲቪ፣ አዲስ አዳራሽ .com ከልብ አድርገን እናመሰግናለን። ሮማ ሮቤል ETF2 አድዋ ፊትነስ Round 1 በሩ ሊቆለፍ ነው። ኬጅ ውስጥ ሁለቱ ብቻ ነው የሚቀሩት፣ ሮቤል እና ንቃተ ህሊና። ማን ነው የሚያሸንፈው? ሮቤል ወይስ ዮሐንስ? ፋይቱ እንግዲህ ጀምሯል። ዳኛው ጉን ነግሯቸዋል። አሹም ከመድረኩ ወርዷል። በጉጉት የተጠበቀው ትንሽ ልቤ ከፍ ማለት ጀመረ። ንቃተ ቨርሰስ ሮቤል ኤምኤምኤ። ሮቤል ዴቢቱ ነው። ንቃተ ሁለተኛ ውድድሩን ያደርጋል። ሂር ዊ ጎ ሂር ዊ ጎ። ቪክቶሪ ምን ይመስላችኋል? እስኪ ምን ቢያደርግ ሊያሸንፍና አድቫንቴጅ ይችላል? በዚህ ቆይ ንቃተ ጨዋታውን ወደ መሬት ቢወርድ እንግዲህ የተጠናኑ ነው የሚገኙት በአሁኑ ሰዓት። ሁለቱም ኦፖነንቶች ወደፊት እየመጡ አይደል? የተጠናኑ ነው። አንዱ እስከሚሰነዝር እየተጠባበቁ ያሉ ይመስላል። ነገር ግን ኬጁንም በደንብ የተቆጣጠሩት ነው ያሉት። ከዚህ በፊት ስፓርም አድርገው የሚያውቁ አይመስለኝም። እርስ በርስ ነው እርስ በርስ ማንዴት ምንም አይነት ስንዘራዎች ለግምት ለ12-15 ሰከንዶች አልተካሄዱ። ሁለቱም ክሊንች እየተደራረጉ ነው። ያሳረፈበትና ትንሽ ያገኘው ይመስለኛል። ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው። ነገር ግን ሮባ ስለምቋል የሚገርም ፍልሚያ ነው እያየን ያለ ነው። ሁለቱም ጦረኞች ናቸው። ሮቤል ያሳረፈበት ነው ያለው። ያደረገ ነው። ሁለቱም አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመጣጡ አይ ቲንክ ከጀርማ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ። በዚህ በአጭር ጊዜ እንግዲህ ኮች ያሬድ ጋር እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተ እና ማለት ነው። ይሄንን ፖዚሽን አላቀቅ አለባቸው ከነዚህ ፖዚሽን ብዬ ያስባለሁ። አይ የተወሰኑ ስትራይኮች እያሉ ስለሆነ ዳኛው አሁን ላይ ሮቤል እንደዚህ ይሄ ፋይት እንግዲህ በጣም ልባችን እያሯቷ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርባቸው ሮቤል ከበደ ወደ ቴክዳውን ሹት አድርጓል። ንቃተ ህሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነገር ግን ሮቤልም አላረገም፣ ምቶችን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለ። ኬጁን መያዝ አይችልም። ቴክዳውን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል። ወደ ሰሚሽን መሞከር ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። አሪፍ ዲፌንስ ነው ያለው እስካሁን ድረስ
አላ ተነሳ ሮቤል ተነሷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማርከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ሮቤል አሪፍ ስትራይኮች አሉት ሮቤል ከፓንቾቹ ሪቫይቭ አድርጎ ተመልሶ እንግዲህ ትንፋሹን ለመውሰድ ሆኗል። ከቦክሶቹ ሪከቨር ለማድረግ ሆኗል። አሁን ላይ ብዙ ነገር ሮቤል እንግዲህ ታይቷል። እጆቹን ከጭንቅላቱ ጀርባ ጠላል። ቻርልስ ኦሊቬራ ቨርሰስ ኢሊያ ቱፖሪያን ያስታውሰናል። ተነስ እያለው ነው። ከባድ ነው። ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ የቀረው ይቅርታ። ንቃተ ሮቤል በስትራይክ ላይ አሪፍ ሰክሰስ ነው። ምን አይነት ፈርስት ራውንድ ነው? ንቃተ ህሊና ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ የዚህ ውድድር አሸናፊ መሆን ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ he knows how to avoid any takedowns። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው። የሚገርም ፋይት ነው። በአሁን ሰዓት እኔ በጣም የተረዳሁት ነገር ግራፕሊንግ እንግዲህ በደንብ እየሰራ እንደነበረ ነው። የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞታይም በላይ አድካሚ ነው በጣም ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዙር እየሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይህ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲቱት ጀምሯል እና ደግሞ ሁለቱም ከፊታቸው ትንሽ የድካም ነገር ይታያል። ሁለቱም ግን አሪፍ ልብ እንዳላቸው ያሳዩበት ጦረኛ ፋይተሮች ናቸው ማለት ነው። ሮቤል ስትራይክ ላይ የሚገርም ሁለት ጊዜ ነው የሰረዘረው። የሚመጡበትን ቴክዳውኖች እንዳለ እየተከላከለ ስትራይኪንግ ነው መጫወት ያለበት። ንቃተ ኢዝ ቤተር ኦን ደ ግራውንድ። በዛ ላይ ደግሞ ቴክዳውንም አድርጎት የተነሳበት መንገድ አሪፍ እየሰራ እንደነበረ ያስታውቃል። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና ጀመሩ። ሃይኪክ ሰንዘሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞረዋል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ትክክለኛ ንቃተ ህሊና በጣም ጠንክሯል። ንቃተ ህሊና ፓንች አደረገ እኮ ፋይት ነው እያየን ሉክ አውት ፎር እንትን አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው። ቁጥር እነዛ አፐርከቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርከቶች ከስር እየገቡለት ይገኛሉ። ሮቤል በጣም በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ቁጥሮች የሚሰነዝር ይመስላል ማለት ነው። ይሄ አፐርከት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርከቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዳኛው አሁን ተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። አጋጫት አለች መልሳ ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው።
አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ኢምፓውንድም መጠቀም ይችላል። ንቃተ መታው ሮቤልን ቀጠቀጠው። ነገር ግን ሮቤል ደምቷል። ሮቤል ደምቷል። እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን እሱ ነው ምናምን ደምቷል፣ ተሰልቋል። ፊቱን እንግዲህ ፓንች እያደረገ ይገኛል። ረበለው ደንበሩ ማለት ነው። በእግሩ ከፍትሎት እንግዲህ መነሳት መቻል አለበት። ያኛው በቅርቡ ነው እየተከታተለ ነው ያለው። እንግዲህ መሬት ላይ ጥምዝ ምት እያሰነዘረ ነው ያለው። ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ፖዚሽን እየሰነዘረ ይገኛል። ሁለቱም ናቸው። ምን አይነት ፋይት ነው እያየን ያለ ነው? የተሻለ መፍትሄ ነው ብዬ ነው የማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በክርኑ ሙሉ ለሙሉ አሁን ንቃተ ሮቤል ዲፌንድ ማድረግ አለበት። ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩ ተጠቅሞ መግፋት አለበት። ሮቤል ማስነሳት አለበት። በእግሩ አጥር ይዟል። እነዚህ የክር ምቶችን እየመታ ከሆነ አሁን ዳኛው ሊያስቀም ይችላል። ንቃተ ቀጠቀጠው። ንቃተ ህሊና ቀጠቀጠው። ግድ ነው ያልተመለሱ ዱላዎች እያረፉ ነው። ንቃተ ህሊና ተቻለው ወይ ምናልባት በለኛ የሚታየን አንግል ችግር ስላለ ብዙ ዱላዎች ላይ ሰነዘሩ ያሉ። ሮቤል ተቀጠቀጠ አይደለም። ሮቤል ጊቫፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝናት መግፍተር ይችል ነበረ፣ አልቻለም። ዳኛ አስቆመ። ንቃት አሸነፈ። ንቃት አሸነፈ። አሁን እንኳን ደስ ያለው የምር በጣም እኔ በጣም አሳዝኖ ነበረ። ሮቤል ተቀጠቀጠ። የተሸነፈው ከሮቤል ፊት ማረዳት ትችላላችሁ። አባቷ ትንሽ በጣም ተዳክሞ ነበር። ንቃተ ህሊና ያለውን ኢነርጂ ማለት ነው። እነዛ ግራውንድ ፖይንትስ ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመው የትግስት የለውም። መጀመሪያ እኮ ትንሽ አቅም ፈጥሮ ነበር። ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸውን ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ ፖዚሽን ላይ ይገኛሉ። ንቃተ ህሊናም ስሮ አፕ አድርጓል። ሮቤልም ደግሞ በአድሬናሉ ምክንያት መሰለኝ ከባባድ ዱላዎች ተቀብሏል። አሁን ላይ